ሰላም እንዴት ናችሁ? ወደዚህ የሁለት ሳምንት ኪውር ፊት ቻለንጅ የወርጡን ቻን ወይም ኤቢኤስን ማውጫ ቻለንጅ እንኳን በሰላም መጣችሁ። ይህንን ቻለንጅ ከኔ ጋር ለመጀመር እንደኔ በጉጉት ላይ እንዳላችሁ ተስፋ አደርጋለሁ። እኔ ሀብቱ እባላለሁ። ሀብቱ ፊትነስ ኮርነር የሄልዝ ኤንድ ፊዚካል ኤዱኬሽን መምህር ነኝ። ዛሬ በተጀመረው በዚህ አስደሳች እና ፈታኝ ስልጠና ውስጥ መሪ ሆናችኋለሁ። 6 ፓክ ማውጣት ወይም 6 ፓክ ማውጣት ለፊልም ተዋናያን ወይም ለዩቲዩብ ስፖርተኞች ብቻ የሚተው የመስላቸው ይሆናል። ነገር ግን ይህ ቪዲዮ የሁልጊዜ የምትመኙትን የወጡን ቻን ለማግኘት በምታደርጉ ጉዞ የመጀመሪያችሁ ይሆናል። ይህ ሁሉ በቤታችሁ ውስጥ ወይም ምቾት ውስጥ የሚከናወን ሲሆን ምንም አይነት የስፖርት መሳሪያ አያስፈልጋችሁም። ለሆድ ጡንቻ ግንባታ የሚደረግ 10 ምርጥ ልምምዶችን አዘጋጅቻላችኋለሁ። እድሜያችሁ 20ም ሆነ 40ም የሆነ ጀማሪም ሆናችሁ ልምድ ያላችሁ ይህ ቪዲዮ የሆድ ጡንቻን ጥንካሬን ለመገንባት ለሚፈልጉ ሁሉ ነው። አሁን የምንጣፋችሁን ወይም ዮጋ ማትን በአዘጋጁና በ1 ደቂቃ ውስጥ እንጀምራለን። ከመጀመሪያችን በፊት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለዚህን እንቅስቃሴ ለሚፈልጉ ሰዎች ሁሉ አዳርሱ። የመሃል 15 ደቂቃ ረፍት ቢያንስ ማድረግ አለባችሁ። ቅድም እንዳልኳችሁ ለጀማሪ ከሆናችሁ የመጀመሪያ 1 ዙር፣ መካከለኛ ከሆናችሁ 2 ዙር፣ አድቫንስድ ወይም ስፖርት በተደጋጋሚ የሚሰሩ ከሆናችሁ እስከ 3። ሁለተኛው እንቅስቃሴ ሌግ ሬዝስ የምንለው ይህ የታችኛውን ክፍል የሆድ ክፍል እና አጠቃላይ የሆድ ጡንቻን ያሰራል። አሰራር በጀርባችሁ ተኝታችሁ እግሮቻችሁን ቀጥ በማድረግ አድርጋችሁ ወደ ላይ ማንሳትና ማውረድ ነው። ምክር የምላችሁ የታችኛውን ጀርባችሁ መሬት ላይ መሆኑን ያረጋግጡ። ከከበዳችሁ እጃችሁን ከቂጣችሁ ስር ማድረግ ትችላላችሁ። በየመሃሉ 15 ደቂቃ መስራት ግድ ነው። እረፍት መውሰድ በየመሃሉ ላይ ሶስተኛው እንቅስቃሴ የምንለው ፊልተር ኪክስ የምንለው ይህ እንቅስቃሴ ለታችኛው የሆድ ክፍል እና ለወገብ መገጣጠሚያ ወይም ሂፕ ፍሎክሰር በጣም ጠቃሚ እንቅስቃሴ ነው። አሰራሩ እግሮቻችሁ መሬት ሳይነኩ እንደ መዋኘት አይነት እንቅስቃሴ ወደ ላይ እና ወደ ታች እያፈራረቁ ማራገጥ ነው። ይህ የሆዳችሁን ጥብቅ አድርጋችሁ ትንፋሻችሁን አትያዙ። ሆዳችሁን አጥብቁ፣ ትንፋሻችሁን አትያዙ። ይህ ፊልተር ኪክስ የምንለው የእንቅስቃሴ አሰራር ነው። አስራ አምስት ደቂቃ ረፍት ነች። አራተኛው ሲዘር ኪክስ የምንለው ነው። ይህ አሰራሩ ልክ እንደ መቀስ እግራችሁን በማፈራረቅ አንዱን ከላይ አንዱን ከታች በማድረግ ማወዛወዝ የሚሰራ እንቅስቃሴ ነው። ማሳሰቢያ፣ ይህን ተሰሩ። ይህ እንቅስቃሴ የሆዳችሁን መጥበቅ በደንብ እንዲሰማችሁ ያደርጋል።
አምስተኛው እንቅስቃሴ ፊት ኦፍ ክራንች የምንለው ነው። ይህ እንቅስቃሴ አሰራሩ እግራችሁን ከመሬት ላይ አንስታችሁ በማቆየት የላይኛውን የሰውነት ክፍላችሁን ወደፊት ማጠፍ ነው። ከማሳሰቢያ የላይኛው የሆድ ጡንቻችሁን ወደ ታችኛው እያጣፉ እንደሆነ ይሰማቸዋል። ጠቃሚ ምክር ምነግራችሁ ከሁሉም በላይ ትክክለኛው አሰራር ዘዴ ወይም ፎርም ወሳኝ ነው። ስድስተኛው ፉል ዋይፐርስ የምንለው እንቅስቃሴ ነው። ይህ እንቅስቃሴ አሰራሩ እጆቻችሁን ወደ ጎን ዘርግታችሁ እግሮቻችሁን አንድ ላይ በማድረግ ወደ ግራና ወደ ቀኝ ማንዘንበል ነው። ማሳሰቢያ ይህን ስትሰሩ እግራችሁን መሬት እንዳይነኩ ተቆጣጠሩ። ከከበዳችሁ ጉልበታችሁ ማጠፍ ትችላላችሁ። ሰባተኛው እንቅስቃሴ ፕላንክ ወይም ቱ ኤልቦ የምንለው ነው። ፕላንክ ወይም ቱ ኤልቦ ይባላል አሰራሩ። ይህ እንቅስቃሴ ስትሰሩ በክርናችሁ በመደገፍ ፕላንክ ጉልበታችሁን ወደ ክርናችሁ ማምጣት ነው። ማሳሰቢያ ከወገባችሁ እንዳይወርድ ወይም በጣም እንዳይወጣ ቀጥ አድርጋችሁ መስራት ይኖርባችኋል። ስምንተኛው እንቅስቃሴ ጃምፒንግ ክላይምፐርስ የምንለው ነው። ይህ አሰራሩ በሁለት እጃችሁ መሬት ደግፋችሁ እንደ መሮጥ አይነት እንቅስቃሴ ጉልበታችሁን ወደ ደረት ማስጠጋት ነው። ማሳሰቢያ ፍጥነቱን እንደ አቅማችሁ ጠብቁ። ፍጥነቱን መጨመርም መቀነስም እንደ አቅማችሁ መጠን መሆን ይኖርበታል ማለት ነው። ዘጠነኛው ኦልተርናቲቭ ቪ ሲትአፕስ የምንለው ነው። ይህ እንቅስቃሴ አሰራሩ ተኝታችሁ የግራ እግራችሁን የቀኝ እግራችሁን በማፈራረቅ መሀል ላይ ማገናኘት ነው። የዚህ እንቅስቃሴ ማሳሰቢያ ትከሻችሁን እግራችሁን ከመሬት በጥቂቱ አንስታችሁ ብትጀምሩ የተሻለ ውጤት ይኖራል።
10ኛውና የመጨረሻው እንቅስቃሴ ለሲክስ ፓክ ለመውጫ ሆሎ ሆልድ የምንለው እንቅስቃሴ ነው። ይህ አሰራር ጀርባችሁን መሬት ላይ ሆኖ እግራችሁንና ትከሻችሁን በጥቂት አንስታችሁ ለተወሰነ ሰከንድ መቆየት ነው። አስበይ ለላቁ የሆኑ ጡንቻዎች ወይም ስፖርቶች መሰረት የሆነ እንቅስቃሴ አይነት ነው። አጠቃላይ ይህ የሁለት ሳምንት ቻሌንጅ ነው። ለሚቀጥሉት 14 ቀናት በየቀኑ ተመልሳችሁ ይህንን ስፖርት አብራችሁኝ እንደምትሰሩ እርግጠኛ ነኝ። ለውጥ በአንድ ሌሊት ባይመጣም በ14 ቀናት መጨረሻ ጠንካራ የሆነ ጡንቻ እንደሚኖራችሁ አረጋግጥላችኋለሁ። ይህ ቪዲዮ ለጓደኞቻችሁና ለቤተሰቦቻችሁ እንዲደርስ ሼር ማድረጋችሁን፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬውን ስፖርት ከጨረሳችሁ በኋላ ምን እንደተሰማችሁ በኮሜንት ላይ ልታጋሩ ትችላላችሁ።